ለእናንተ ይሁን። በተለያየ በዓለም ዙሪያ ያላችሁ በሙሉ ሰላማችሁ ብዝት ይበል። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ያለውን ቃል እግዚአብሔር ውስጤ ላይ ስላቀበለኝ ላሳልፍላችሁ። አሜን ብላችሁ ተቀበሉልኝ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል። ከዛ ቁጥር 2 ላይ ፍሬ የማያፈራውንም በእኔ ያለውን ቅርንጫፍን ሁሉ ያስወግዳል። ማስወገድ ማለት ቆርጦ መጣል ማለት ያስወግዳል ይላል። ከዛ ደግሞ እንዲህ ይላል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። ይሄ ጤፍ በስቶ ተዘጋጅቶ ተስተካክሎ እንደሚበዛ በተለያየ በዓለም ዙሪያ ያላችሁ ሁሉ ሕይወታችሁ እንዲበዛ ከፈለጋችሁ በእግዚአብሔር ቤት ፍሬ አፍሩ፣ በሥራ ላይ ፍሬ አፍሩ፣ በትዳራችሁ ላይ ፍሬ አፍሩ፣ በአገልግሎታችሁ ላይ በፍሬ አፍሩ፣ መንግሥት ሠራተኞች ፍሬ አፍሩ። ሰላማችሁ እንዲበዛ ባርከናችኋል። ዘመናችሁ ሁሉ ይባረክ። ፍሬያማ የምትሆኑበት ዓመትና ወር ሳምንት ይሁንላችሁ። ሰላማችሁ እጅግ ብዝት ይበል። ባርከናችኋል። ተባረኩ፣ ለምልሙ። ሸሎም